ሰላም ሰላም የዩቲዩብ እና የቲክቶክ ቤተሰቦቻችን እንደምን ሰነበታችሁ? ሶሲ ነኝ። በድጋሚ መተናል ማለት ነው። ከበፊት ጋር ያው ባለፈው በሰራሁት ቪዲዮ ማለት ነው ብዙዎቻችሁ ደስተኛ አልነበራችሁምና በተለይ ቲክቶክ ላይ ብዙዎቻችሁ አልተቀበላችሁትም። ግን ያው እኔ ማለት እናንተ ባሰባችሁት ነገር አይደለም እንደዛ ሰርቻው አይደለም እንደዛ አስጠይቀው የነበረው ጀስት ያው ካለን ቅርበትና ካለን ጓደኝነት አንፃር ነው እንጂ እኔ እሱን አለማክበር ወይ ደግሞ እሱ የሚሰራውን ስራ ሳላቀርቼ ምናምን አይደለም። ያው እና ዛሬ ደግሞ ጠርቻለሁ ይቅርታ ልጠይቀው ማለት ነው። ጀስት እናንተንም ደግሞ ከተቀየማችሁኝ ይቅርታ አድርጉልኝ። ያው እኔ እናንተ ባሰባችሁ መንገድ ምናምን አስቤ አይደለም። ያው ጀስት የሰው ልጅ በዚህ ምድር ላይ እስከሚኖር ድረስ ይሰራል፣ ይለወጣል። እኔ ደግሞ ከሱ ጋር መስራት የፈለኩበት ዋንኛው ምክንያት በጣም የመስራት አቅም ስላለው ማለት እንደዛ ነው። በቃ ልጁ በጣም ጎበዝ ነው። ያው እሱን ለእናንተ አልነግራችሁም ታውቁታላችሁና እና ባለፈው ያው እንደዛ ስለተናገርኩት ይቅርታ። ችግር የለውም ማለት ያው የተናገርሽው ነገር እኮ ክፋት ኖሮት አይደለም በነገራችን ላይ ሶሲ። ነገር ግን ያው ምን አለ መሰለሽ አንዳንዴ ሰው ኤክስፔክት ያደርገኝ እኔን በሌላ ነው ከዛ አንፃር ነው እንጂ አንቺ ያልሽው ነገር ክፋት ኖሮት ምናምን አይደለም። ግን በማለት ያው ትንሽም ቢሆን የሆነ ዲስሪስፔክት አይነት ነገር ስለነበረ ነው። እኔንም የኔ ተከታዮችንም በነገራችን ላይ ምን ያክል ተጠንቅቀሽ ተጠለቀቂ ነው ይሻላል ማለት እንደዛ አስቤ አይደለም። በእውነቱ አይደለም እኮ አይደለም። አንቺ ማለት ለኔ ከማሰብ አንፃር በደንብ ላንተ ያለ ጥራም ከዛ አንፃር ነው እንጂ ሌላ ነገር እንዳልሆነ አይኖ ረዳሻለሁ። ነገር ግን ደግሞ ያው የዩቲዩብ ፋሚሊዎችም የቲክቶክ ፋሚሊዎችም ወደ 20,000 ምናምን ሰዎች የቲክቶክ ላይ በጣም ሲናገሩ ነበርና ቀጣት ሰጣችኋታል። እንግዲህ እኔ ምንም ምለው ነገር የለም። የቲክቶክ ቤተሰቦቼ ለኔ ያላቸው ክብር ለኔ ያላቸው ፍቅር ነውና እግዚአብሔር በሚያውቀው እና በጣም አክብሮታችሁን አሳይታችሁኛል። በምን ለኔ ካላችሁ ቦታ አንፃር ነው ያንንም ያሉትና ሶሲዬ ምናልባት ደብሮሽም ከሆነ በዩቲዩብ ቤተሰቦቼ ምስል ለኔ ካላችሁ ፍቅር አንፃር ነውና እንትን ያሉሽ ኖ አይ አልደበረኝም። ግን እንዳይደብርሽ አንቺ ማለት ነው። እና እውነት ለምናገር ቀልድ ነው። በቀደም ግን ስንሰራ ቪዲዮ የሆነ ዲስሪስፔክት አይነት ነገር ስታወሪ ነበርና የራስ ጉዳይ ነው ምናምን የሚለው ነገር ደስ አይልም። ጀስት ምን አለ መሰለሽ ያው እኔ ያለሁበትን ቦታ ታውቂያለሽ። ከዛ አንፃር ያው እንትን ነው እኔ እንኳን ዝም ብል አይተሻል ዝም የማይሉ ሰዎች አሉና ያው ግን ያው ማለት በዚሁ አጋጣሚ ማለት ነው ያው ቪዲዮውን ስለለቀቅልኝ አመሰግናለሁ። የሆነስ በጣም ያው አላሰብኩም እንደዛ እንትን ብለህ ስትሄድ ትለቀዋለህ ብዬ አላሰብኩም ነበር እውነት። አዎ ግን ያው ምን አለ መሰለሽ እሷ እንዲህ የመስራት ፍላጎት ኖራት እንዲህ የመለወጥ ራሷን ሀሲያስ ነው ኖራት እኔ እንትን ብል ይደብራልና እግዚአብሔርም ይቆጣል እንትን ይላልና ከዛ አንፃር እስኪ ምናልባት እስቲ ልልቀቅላት በሚለው ነው። አሁንም በነገራችን ላይ የመስራት ነገር ሻላልኩሽ የሚታቀያች እኮ አሁን ማለት እንኳን በቃ ማለት ነው አሁን ላይ ማለት ነው ያው በፊት ጫን ምናምን አልፈልግም። ግን አስብበት ኖ ይመጡልሻል ደስ ይላል። እሱ ችግር የለውም ኖርማል ነው እሱ ያለ ነው። ግን ደግሞ ያው አስብበት አብረኝ ብትሰራ በጣም 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 ደስ ይለኛል። ማይሆን ከሆነ ደግሞ ያው እኔ ላስገድድህ አልችልም እና ያው አስብበት። እሺ ጀስት አሁን ለምሳሌ ኮንተንትሽ ምን አይነት ኮንተንት ነው ማለት ነው ሰራለው ብዬ እንኳን እንትን ኮንተንትሽ ምን አይነት ኮንተንት ነው ከኔ ካሉበት ሁኔታ ጋር የሚሄድ ነው ማለት ነው? ዋው ለምሳሌ የኔ ኮንተንት የሆነ እንትናነት ነገር አይደለም የሆነ የሚያስጠላ ነገር አይደለም ወጣ ያለ ኮንተንት አይደለም። ጀስት በቃ ሰውን ለማዝናናት ለመስራት በቃ
ምናልባት እንጂ ወጣ ያለ ኮንተንት እኔ መስራት አልፈልግም። ምናልባት ትላለህ ወጣ ያለ ነገር ግን ይኸውልሽ መሰራ ከሆነ ብቻዬን አልሰራም። አንቺም ጓደኛዬ ነሽ አለው ክንዳችን በጣም የማሰባት ሁሌም ደግሞ በተቻላት አቅም ከጎኔ ለመሆን የምትሞክር ቅርብ ልጅ አለች። ስለዚህ ያው እሷም ትኖራለች። ኦኬ ችግር የለብኝም። እኔዋ ዋናው መስራታችን እሷ ምናልባት በቀጣዩ ቪዲዮአችን ላይ ምናልባት ደስ ይለኛል አንተ ከተስማማ። ስለዚህ አሁንም ምንድነው ደስ ምናምን እንዴና ታዲያ አልሳቅሽ። ኧረ ተው አታጨናንቁኝ እንጂ እንዴ ችግር የለውም። አሁን ምናልባት ፈጣሪ እግዚአብሔር ከፈቀደ ያቺ ልጅ ትመጣላ እሷን ከሷ ጋር አብረን እሷም ያው ዩቲዩብ እውነት ለመናገር በደንብ ከተሰራበት እንትን ይባላል። በደንብ ከተሰራበት ቆንጆ ነገር ነው ብዬ አስባለሁ። ጀስት ኢንካም ነው ቆንጆ ነገር ነው ይመስለኛል። እና እስቲ ምናልባት እናያለን። ግን ይኸውልሽ የምንሰራው ኮንተንት ካሁኑ ነው የምነግርሽ። አንድ የሚደብር ነገር ማለት ከኔ ጋር ማይሄድ ነገር ባይ ዘ ዌይ እሱ ነገር አሁን እንደ ሁላችን ፍላጎት የተመሰረተ ነው። አሁን እንዳልካው የምትመጣ ልጅም ካለች ጀስት እኔ ብቻ አይደለም ኮንተንቱን ልፈጥር የምችለው። ያው ሁላችንም የተነጋገርን መስራት ባለብን መንገድ ነው የምንሰራው እንጂ አሁን ለምሳሌ ዛሬ ህዝቡ ምን አይነት ኮንተንት ነው የምትሰሩት ብሎ ጥያቄ ቢጠይቀን ግን ማቀው ጀስት ወጣ ያለ ነገር እንዳልሆነ እና ደግሞ አንተን ካለህበት ነገር የሚያወጣ አይነት ነገር እንዳልሆነ ማቀው እሱ ነው እንጂ ያው ለማንኛውም ምናልባት እግዚአብሔር ይፍቀድ። ለማንኛውም ያው ከምንም በላይ ዋናው እሱ ይፍቀድ ነው። እስቲ እግዚአብሔር ይፍቀድና ያው ሌላውን ቪዲዮ ለመስራት ጊዜ አለው በኋላ ያንን ጊዜ ላስብና ከዛ በኋላ ለጓደኛዬም ላሳውቃት ከዛ በኋላ ብንሰራ ኦኬ ደስ ይለኛል። ፈቀደ ነው ታሪክ ፈቀደ ነው ደስ በቃ ፈቅዷል ይፈቅዳል። ፈጣሪ እኮ ይፍቀድ ነው ፈጣሪ ይፍቀድ። ዛሬ ፍቅር እና እንዴት ነሽ አንቺ? እኔ ደህና ነኝ እግዚአብሔር ይመስገን። አንቺ ነው በቀደም ደብረሽ አጥየሽ ምናምን ያው እንግዲህ ያጋጥማል። አስደብሬ ስለሆነ ችግር የለውም። ቆይ ግን ማለት እንዲህ ከኔ ጋር በጣም ፍላጎት አለሽ ለመስራት ያደረሰሽ ነገር ምንድን ነው? እሱ አይጠየቅም ራስ ታውቃለህ። ያው የእውነት ያው የምር ስነግርህ በጣም ነው የምወድ በጣም ነው የማከብር እና ደግሞ ለብዙ ወጣቶች ምሳሌ መሆን የምትችል አይነት ልጅ ነህ እና ያው ካንተ ጋር ብሰራ ልበል ብቻ ካንተ ጋር መስራት ፈልጋለሁ። ኦኬ እና እንደዛ ነው። ጓደኛዬ ስለምታከብሪኝ ጓደኛሽም ቀርቦ እንደልሽ በጣም ነው በጣም እና እውነት በጣም ጎበዝ ነው አቅመዋለሁ ብዬ ስላሰብኩ ነው። መስራትም ደግሞ አለብህ። ለምን ትደብቀዋለህ? መስራት አለብህ። እስኪ እናያለን። በነገራችን ላይ የዩቲዩብ ቤተሰቦቻችን አርት ላይ ምን ይሞክራሉ እኮ እሱን አይቻለሁ። ቲክቶክ ላይ ምናምን ትለቃለህ። ዩቲዩብ ላይ ለቀህ አታውቅም፣ ግን ቲክቶክ ላይ ምናምን ሳይ አርት ሰራለሁ ለምን አንሰራም ብዬ አሰብኩኝ። የሆነ ኮንተንት ክሬት አድርጌ የሆነ አይተሽ ከሆነ ቲክታክ ላይ ወደ 50 ምናምን 60 ሺህ ሰው አይቷል። የሆነ በስደት ላይ ሰዎች በጣም ብዙ ወጣቶች ምግቦች ምናምን አስተካክል ሲሏቸው በቃ ያሉበት ሁኔታ ሲከብድባቸው ምን ያደርጋሉ? ሲጋራ አልሆኑ ሱስ ይገባሉ እና ወደው እንዳልሆነ በምን ሁኔታ ወደዛ ውስጥ እንደሚገቡ እንደዛ ውስጥ ገብቶ ያ በሱስም በምንም ከእግዚአብሔር እቅፍ ተስፋ ያስቆብላቸው ዲያብሎስ እነሱን ቢፈትናቸው መጋቢያቸው ፈጣሪ ግን እንደሚመግባቸው የሚተርክ ጥቂት የሆነች የቲክታክ ቪዲዮ ሰርቼ ነበር። አይተሽ እኮ የሆነ ሲጋራ እሱንም አይቻለሁ። ጀስት አሁን ምን አለ መሰለሽ አርት ዋነኛውና ትልቁ ነገር ምን እንደሆነ ታውቂያለሽ? ልክ ይሄ ጽሁፉን አሁን ጽሁፍ ነበር አይደለ? ጽሁፉን ጀስት እንደሆነ አድርጎ ማሳመን ነው። ሰውን እንዲቀበል ማድረግ ነው። እና ሰው
የምር በቃ በፍቃዱ እንደ ዘማሪ አይደለ እንዴ ባይዘው አንድ ሰው እኮ ባለው ተሰጥኦ መጠቀም አለበት ብዬ አስባለሁ። ዘማሪ ነህ፣ እግዚአብሔርን እያመሰገንክ ደግሞ ስራ ብትሰራ ኃጢአት አይመስለኝም። ማለት እኔ ሰዎቹ ለምን ኃጢአት ነው ምናምናት ዓለማዊ ነገር ማለት ሁላችንም የምንኖረው ህይወት እኮ አለ። ጀስት አሁን በፍቃዱ ዘማሪም ቢሆን የራሱ የሆነ ህይወት ደግሞ አለው አይደለ? የሚኖረው ህይወት አለ እና ያው ሰው ደግሞ በህይወት እስካለ ድረስ መስራት አለበት። እሱን አምናለሁ እኔ። እውነት ነው። አሁን ጀስት አሁን ዩቲዩብ ራሱ እግዚአብሔር ፈቅዶ እንኳን ብንጀምር የዩቲዩብ ቤተሰቦቻችን እንድትረዱን የምፈልገው ስራ ነው። የአርት ስራ ነው። እዚህ ጋር ምንሰራው ስራ ነው። ስራ አድርገን ከጀመርን አርት ነው። ደግሞ አርት ስላችሁ ይሄ የትወና አቅም በቃ በደንብ እንትን ይሄ ጉልበቱና አቅሙ ሲኖራችሁ እንዴት ነው? አሁን ለምሳሌ ፊልሞች እኮ ሲሰሩ ፊልም ናቸው እንጂ እኮ ጀስት የእውነተኛ ሪል የሆኑ ነገሮች አይደሉም። ነገር ግን ሪል ከሆኑ ነገር ውስጥ ተወስዶ በትወና አቅም ሲሰራ ሰዎች ጓጉተውና ልክ እንደራሳቸው ወላ ያለቀስን ሁላ ነው ማለት መናደድ ሲችሉ። አሁን ለምሳሌ አንቺ በስራው ጀስት ካንቺ ራሱ በጣም ጎበዝ ነሽ በነገራችን ላይ በዚህ አጋጣሚ አሁን በቀደም በሰራሽው ብዙ ሰዎች እዚህ ጋር ሲሉ ነበር፣ ብዙ ተናገሩ። እንዴት ነው የሚያረጋት ምናምን ጎበዝ ነሽ ማለት ነው። ማሳመን ትችያለሽ፣ በደንብ መስራት ትችያለሽ፣ ከልብ በደንብ መስራት ትችያለሽና ያ ነገር አርት ነው። እንደዚህ አይነት ታለንት ያላችሁ ሰዎችም ልታናግሩን ይችላላችሁ። በነገራችን ላይ በደንብ ኮንተንት እየፈጠራችሁ በራሳችሁ መስራት ትችላላችሁ። ስራ ነው። አገልጋይ አይስራ ሚል እና ደግሞ ያው አንተ ስብታድግ ከዚህ የተሻለ ማለት ጀስት ወንድማችሁ አይኖ የሱ በጣም ስለምትወዱት ነው እንደዛ እንድትናገሩ ያረጋችሁና ግን ያው እሱ ዛሬ ከዚህ ካለበት ቦታ የተሻለ ቦታ ላይ ሆኖ ልታዩት ትፈልጋላችሁ አይደለ? እና ከሰራ ነው እንደዛ ሊሆን የሚችለው። ለሱ እንዲሰራ ማበረታታት ነው እንጂ ያለባችሁ ግን ይሄንን ክልታስ ይገለሽ እና እንደዛ ነው። ደግሞ ካስቀየምኳችሁ ካስደበርኳችሁ ይቅርታ አድርጉልኝ። በፊልም ያው ይቅርታ አድርጉላችሁ በቃ ነው ይቅርታ እሱ የቀለደብኝ ነው እና እሱም ደግሞ ጀስት ያው ጓደኛው ጋር አውርቶ የሚስማሙ ከሆነ ይሄ ቪዲዮ ይቀጥላል፣ የማይስማሙም ከሆነ እኔ ልቀጥል እችላለሁ እናንተ ባትኖሩ እና እንደዛ ነው። እስቲ ፈጣሪ ፍቀድና ነው ትንሽ ስላለብኝና ሜዳለብኝ መስለኝ ሱዚ። እሺ አመሰግናለሁ ጊዜን ሰጥተህ መተህ ከኔ ጋር ተቀምጠህ ስለወራ። እሺ ሙዚቃ ከሆነ ሙዚቃ በቃ ጨርሰናል። አብራችሁን ስለነበራችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ያው በሌላ ቪዲዮ እንደምንመጣ ተስፋ አደርጋለሁ። ደህና ቆዩልኝ። እወዳችኋለሁ። ቻው።